Shalom, may the peace of the Lord abound to you. መልእክት አለኝ። ትፈልጋላችሁ መሳፍንት መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ። ገላዳዊም ዮፍታሔ ጽኑ ኃያል ሰው ነበር፣ ጦረኛም ነበር፣ የጋለሞታ ሴት ልጅ ነበር። ወንድሞቹ ባደጉ ጊዜ አንተ የልዩ ሴት ልጅ ነህ፣ አንተ የጋለሞታ ሴት ልጅ ነህ፣ ከአባታችን ቤት አትወርስም ብለው አሳደዱት። ወደ ጦብ ምድረ በዳም ወረደ። በሄደበትም ምናምንተ ሰዎቹን አስከተለ፣ በእነሱ ላይ አለቃ መሪ ሆኖ ቀጠለ። ነገር ግን ከጥቂት ቆይታ በኋላ እስራኤላውያንና ገላዳውያን መካከል ጦርነት ተፈጠረ። ስለዚህ ለዚህ ጦርነት ደግሞ ጦርነቱን የሚመራ ጽኑ ኃያል ሰው ያስፈልጋል አሉት። ማን ይሆን ጽኑ ኃያል ሰው? ልካስ ከቤታቸው የተሰደደ አንድ ዮፍታሔ የሚባል ሰው ነበር። እሱ ነበር መምራት የሚችለው። እሱ ነበር ጽኑ ኃያል ሰው። እሱ ነበር ተዋጊ ሰው። ስለዚህ ወደሱ የአገር ሽማግሌዎች ተሰብስበው ወረዱ። በሄዱ ጊዜ እንደዚህ አላቸው፣ በተቸገራችሁ ጊዜ ለምን መጣችሁ? በተጨነቃችሁ ጊዜ፣ በጦርነት በተከበባችሁ ጊዜ ለምን መጣችሁ አሉ። አይ እኛማ ተሳስተናል፣ አሳደናል። ነገር ግን አሁን በዚህ ሰዓት እንፈልጋለን። ይህን ጦርነት ቢትመራና ይህን ጦርነት ብናሸንፍ አንተ በአገራችን ላይ አለቃ ትሆናለህ፣ በአገራችን ላይ አንተ ገዢ ትሆናለህ፣ አንተ በሁላችንም ላይ መሪ ትሆናለህ አሉት። ዮፍታሔም ከነሱ ጋር ተስማማ፣ መጣ፣ ጦርነቱን አሸነፈ። ሕዝበ እስራኤልን መሳፍንት ሆኖ መራ። ዛሬ በጌታ በኢየሱስ ክርስቶስ መልእክት አለኝ። ዮፍታሔን ያሳደዱት የአባትን ቤት አትወርስም ነው። ፈልጎ ያመጡት በአገራችንም ላይ ንገስ ነው። የአገር መሪ አንድ ቤት አይደለም የሚኖረው። ልናገርባችሁ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በተሰደዳችሁበት ሌብል ልክ ሳይሆን ባለፈ ሹመት ትፈለጋላችሁ። በተሰደዳችሁበት ሌብል ልክ ሳይሆን ባለፈ ማዕረግ ትፈለጋላችሁ። ለተሻለ ዓላማ እግዚአብሔር ላየላችሁ ክብር፣ እግዚአብሔር ለገባላችሁ ኪዳን ትፈለጋላችሁ። ስለምንድን ነው የተሰደዳችሁት? ለትንሽ ነገር አንድ ክፍል ቤት ነው የተከለከለው፣ ከንቲባ ሆኖ ነው የተመለሰው። ልንገራችሁ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ሰዎች እናንተን ያሳድዱ እንጂ ምንም ያድርጉ እንጂ የምትፈለጉት ግን ከዛ ባለፈ ነገር ነው። ከቢሮ ከተከለከላችሁ እዚህ ቢሮ መስራት አችልም ከተባልክ ማለት ነው አጠቃላይ ገዢ ሆነ ትመለሳለህ፣ አለቃ ሆነ ትሾማለህ ነው የሚልክ። በጌታ በኢየሱስ ስም ተፈጸመ። አንድ ኳየር ለመምራት ከተከለከል የቤተ ክርስቲያን መሪ ሆነ ትቀጥላለህ። በኢየሱስ ስም ተፈጸመ።